ተጠይቃለች። ጃኒ በጣም እኔ ሲጀምር ጃኒ ማለት ነው በጣም በቃ የወደድኳት እና የቀረብኳት ልጅ ዳንኤል ጋር በጣም የወደድኳት እና የቀረብኳት ከዛም በኋላ ቸታላቅ ከዛም በኋላ ስትያዝ ደግሞ የተያዘች ቀን እየበረርኩ የያዟት እስር ቤት ሄድኩኝ ጣሊያን ሄድኩኝ። ምክንያቱም በቃ ያየሁት ነገር ልቤ ስለነካው ማለት ነው። ከዛም ቀን ጀምሮ ለጃኒ ጥሩ ፍቅር ነው ያለኝ፣ ጥሩ ነገር ነው ያለኝ። ትናንትና ጃኒ አልመጣችም ስላልመጣች አልመጣችበት ካላችሁ አሁን ነው የአበሻ ወንዶች ስግጥ ፍምስ ማለት ያለባችሁ። ስግጥ ፍምስ ወዳችሁታል አይደለ? ስግጥ ፍምስ በኋላ ሰማችኋለሁ። እንግጥላለን ወደ ድሬዳዋ ይላል። ስለዚህ ተጠይቃለች። መጠየቋን በክፋትም በምንም አትዩ። በተቀረ ሶሻል ሚዲያ ላይ በዘር በወሬ በፖለቲካ የምታነካኳት ሰዎች እንደው ተውት። የሶሻል ሚዲያን ወሬ አለ። እግዚአብሔርን አምላክን አላህን ጌታን መድኃኒዓለምን ፍሩ። ቢያንስ የእናንተን እድሜ ሩብ የኖረች ልጅ አይደለችም፣ ትንሽዬ ልጅ ናት። በዚህ ደረጃ እሷ በዚህ ገብታ ኧረ ተው፣ ኧረ ለሚያልፍ ቀን የማያልፍ ቃል አትናገሩ። ተው ተው ተው። የምትናገሩት ንግግር መቼ የቱ ጋር ጃኒ እንደዚህ አይነት ነገር ታውቃለች? ዝም ብላ እንደመጣላት የምታወራ ልጅ እኮ ናት፣ የምትቦተረፍ ልጅ እኮ ናት። ላይቭ ላይ የምታወራው ቃል እንኳን አትመለከቱትም፣ አታዩትም። ከዛም ልክ ድሬዳዋ ሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንደኛ ነገር ጃኒ በጣም ትንሽ ልጅ ናት። ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት። ሶስተኛ ነገር ደግሞ ይህ ጣጣ ይመጣል ብላ አይደለም፣ ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክህን አጥፍታለች፣ ስህተት ሰርታለች። አዎ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲሆን ጥሩ ትምህርት ነው። ግን እባክህን በቃ ይቀጥላል። ስለናየው መጣለች፣ ቤቷ ገብታለች። እንኳን ለቤቷ በቃት፣ በጣም ደስ ብሎኛል። እንግዲህ ናዩዬ ቆንጆ ከዚህ በኋላ ህይወት ላንቺ ወደ ትምህርት ቤት ነው አስተምራሽ አልፋለች። የኔ ማር የእናትሽን ጥንካሬ አንቺ ደግሞ በልጅሽ ላይ አርበሽ ማሳየት ነው የሚጠበቅብሽ። ከዚህ በኋላ ልጅሽ ራሱ እድልሽ ነው፣ ልጅሽ አኬልሽ ነው፣ ልጅሽ መድመቂያሽ ነው። ልጅሽ ከበፊት ከነበረች ማንነት የበለጠ ውበትሽ ነው እና ተጠቀሚበት። አንድ ነገር እንዳይከፋሽ። ከዚህ በኋላ የሚሰጡ አስተያየቶች የሚባሉ ምናምን ፉክቻ ሊኖር ይችላል። ደጋፊዎች የተለያዩ ኮመንት ሊሰጡ ይችላሉ፣ በሶሻል ሚዲያ መጥቶ ሊጽፉብሽ ይችላሉ ምናምን እና አሁን ያለሽበት ሙድ ወይም አሁን ያለሽበት ታይም ስለወለሽ የልጅና ስሎች ትንሽ ነገር ሊያስከፋሽ ይችላል። ግን ከዚህ በኋላ ደግሞ እያንቺ የስኬት መጀመሪያ ነው የሚሆነው። አመኝ የስኬት መጀመሪያ ነው። ልጅሽ አለች፣ ልጅሽ አለ፣ እናትሽ አለች። ሚዲያ ላይ ኦልሬዲ ህዝብ ተቀብሎሻል። ስለዚህም በጣም በቃ ከዚህ በኋላ ነው በቃ በህይወት ስለናየው ቀጣል ደግሞ ስለ ሀቢባ እንድንመጣለን። ስለ ሀቢባ ጋይስ እንደ እናት የእውነት ልብ ይሰብራል። የእውነት ታለቅሳላችሁ እንደ እናት የመጀመሪያ። ከዚህ በኋላ ሀቢባ ሳይመንን 100 ጊዜ ቢሰጡት ጉዳዩ አይደለም። ምንም አይመስላትም። እውነት ነው። የመጀመሪያዋ ጊዜ ግን ልቧ ይሰበራል። ለዛም ነው እንደዛ እያለቀሰች የመጣችሁ። በውስጥ ገብታችሁ አቡዬ አይዞሽ ምናምን ስትሉ የነበራችሁ አንድ ሰው ወጥቶ የተከራከርክ እናት የለም። ሳይመን ልጄ ነው ሲባል ግን ወጣችሁላችሁ ገስት ላይ ተገስጣችሁ እንትን ብላችሁ ተሰብስባችሁ ለማውራት ሞከራችሁ አይደለ? ልክ ነኝ አይደለ? አስመሳዮች ናችሁ እንዳለ። ሁላችሁም ስምና ዝናን ትምስናን ትፈልጉታላችሁ። መታወቅን መወደድን ምናምን እንትናዬ መባልን ትፈልጉታላችሁ። ሁላችሁም የእውነት ወዳችሁ ሰው የምትቀርቡ የሶሻል ሚዲያ ሰዎች አይደላችሁ። የእውነት ለዛ ሰው ተጨንቃችሁ አይደለም የምትቀርቡ። እንዳለ የአንዷን ስም አንዷ መውሰድ ትፈልጋለች። የምንተዋወቀው ብዬ ነው እንጂ የምነግራችሁ እሷ ቤት ገስት ቤት ገብቼ ሳቧቸው አይታችሁ ያታውቁ። የሆነ ነገር ሲገኝ ስላይታችሁ ያታውቁ። እሺ አሁን ደግሞ